ተጎጂ ቤተሰብ ነሽና ምንድነው የሞተብሽ? ባለቤት ማን ነው የሚባለው? እሸቱ ግርማ በምን ምክንያት ነው የሞተው? ለምነቱ ነው የሞተው። እኔ ወልጄ ቤት ውስጥ ነበርኩ። ቤት መጡ። እናቴም እኔ ጋር ነች፣ ታናሽ እህቴም እኔ ጋር ነች፣ ህፃኑም እኔ ጋር ነው። ብዙ ናቸው። እኔ ወልጄ ተኝቻለሁ። ቤት ውስጥ መጡብን። በር መቀጥቀጥ ጀመሩ። በር መቀጥቀጥ ሲጀምሩ እናቴና እሱ በሩን ይዘው ማለት ጀመሩ። ከዛ ህፃኗ አልጋ ላይ ነች። መስኮቱን አንዴ ስሉ መስኮት ወደ ውስጥ ሲወድቅ ህፃኗን ይዤ አረ ነዲሳ አልኳቸው በኦሮምኛ። ከዛ እናቴ ተቀበለች። ኢጆሌ ረብላላ ዴቱዳ ረብላላ ነራዴማ ትላለች። ኢልሚ ኢራ እስከሰን ጅራ ወራ ሀጤ ሚሊክ ማለት ጀመረ። ኢጆሌ ነራዴማ ኢጆሌ ረብላላ ነራድ ምንም ሊሰሙ አልቻሉ። በሩን ቀጠቀጡ። በሩ ወደ ውስጥ ወደቀ። በሩ ወደ ውስጥ ሲወድቅ አንዴ ሲማቱት እዚህ ጭንቅላቱ ላይ አልጋ ላይ ወደቀ። ታናሽ እህቴም ነበረች እኔ ጋር። እሷንም በቤት ውስጥ መደብደብ ጀመሩ። ይሄንን ማን እንደሆነ አላውቅም። እጁን ይዛ ወደ ውጭ አወጡልኝ። እናቴ ልጅቷን ተቀብላኝ እየለመነች ነው። አራስ ነች። ሂዱልኝ እያለች ነው። ጡቷን ሁሉ አውጥታ ረብላላ ነራዴማ እያለች ነው። ከዛ እናቴንም ህፃን ይዛለች። ከህፃን ጋር ወደ ውጭ ሲወጡ ሁለት ሮቶ ውስጥ ውሃ ነበረ። ውሃ ተደፍቷል። ከዛ ተንሸራታ ወደቀች። ስትወድቅ ህፃኗም ወደቀች። እናቴንም እዚህ ላይ ፈነከቷት። ከዛ እኔ ጎትቶ ሱቅ ውስጥ አስገቡኝ። እዛ እኔንም መቀጥቀጥ ጀመሩ። ከዛ እሳት ማን እንደሆነ አላውቅም ለኩሶ ሱቅ ውስጥ ይዞ መጣ። ከዛ እንዴት ከሬሳ ጋር ታቃጥሉኛላችሁ? ህፃኗ ሞታለች፣ አባቱ ሞታል፣ ሂዱልኝ አለች አሁንም እናቴ። ከዛ ይቃጠል ወራ ሀጤ ምኒልክ ሀጉበቱ በደም ከራሳሉ። ከዛ እኔ ወደ ውጪ በር ሴት ምን ትሰሪያለሽ እዚህ? ሂጂ ወደዛ፣ ፊትሽን ወደዛ ዙሪ አትይን ይሉናል በኦሮምኛ። ፉለኪ ከረነን ገረጋችን ኑራቺ ገረገር ደም ከረት። እናቴንም እየገፉ ወደዛ ወሰዱን። ታናሽ እህቴንም አወጡ ወደዛ ወሰዱ። ከዛ የሆነ ልጅ መጡና ጉቡፊ ደማ ከራስ ያለ አከምት ሬፈነ ጀላ ጉብደኒ አለች አሁን እናቴ። ከዛ ሁለት ወንዶች መጡና አባንሌ ዳንሌ ዱተርቲ ደማ አለ። ከዛ ወጡ ሄዱ። ከዛ የኔ ዘመዶች ያጎቴ ልጅና ከሄራሮ ዘመድ የመጣ ነበረ። ከዛ እሱን እንደሬሳ አርገው እሸቱን ከቤት ውስጥ ማለት ነው እሱ ቤት ውስጥ ወድቋል። ከቤት ውስጥ አውጥተው በብርድ ልብስ ተቀለሉና ሳር ውስጥ አረጉልኝ። ከዛ ውሃ አመጣውኝና ፊቱ የደም ብቻ ነው። ፊቱን አጠብኩለት። ፊቱን አጥቤ ህፃኗ አለች አለኝ። አዎ አለች። አንተ እንዴት በቃ ተሸክማችሁ ማዘርጋው ሰዱኝ አለ እናቴ ጋር። እናቴ ከኔ ቤት ወደ ላይ ነው ያለች። ከዛ ተሸክሞት እናቴ ጋር ደረሱ። ወዳው እሱን አሸንለት። ጭንቅላቱ ያው እንትን ብሏል። አሸንለት። ይሄ ተጎድቷል። በመስማር ሁሉ ነው ይሄ የተመታው እጁ ማለት ነው። እሱን ታሸ። እኔንም መተው ነበር እጄን። እኔም ታሸው። እናቴም ደማን ታጥባ ሀረቄ ጨመረችበት። እናቴም መታሸት ጀመረች። ማታ በቃ እየታሸ ነበር። ጧት ተነስቶ ቆመ እንደው። ከዛን ፋዘር መጣና ልጅ ተርፋል፣ አባቴ ተርፏል፣ ተነስ በቃ እዚህ ታፍነ መፍትሄ አታገኝም፣ አክም ቤት እንሂዳለን። እሺ ብሎ ከዛ ተፈሪም ነበር ያጎት። ከዛ ጃኬት ሰጠው። ከሳጥን ውስጥ አውጥቼ ጃኬቱን ለብሶ ጋቢ ለብሶ ወጥቶ ሄደ። ቆሞ መሄድ የሚችል ሰው ነው። እዛ የተፈጸመው ነገር እኔ ምንም ማውቀው ነገር የለም። እኔ ቤት ውስጥ ነው። እነማን መጥቶ ይዞት እንደሄዱ ምንም ማውቀው ነገር የለም። ለኔ ብሎ ነው ሞተ። እሱም ወደ ቤተ ክርስቲያን መሸሽ ይችላል። እኔ አራስ ስለው አጠገቤ ነበር። ምንም ሰውን የሚነካ ሰው አይደለም። አባት ማዘር እህት ምን ሰው ነው። ምንም ያጠፋ ሰው አይደለም። ለምን እንደዚህ እንዳደረጉብኝ ምንም ማውቀው ነገር የለም። እሱ ሲደበደብ የህግ አካላት ነበሩ አይደል? የህግ አካላት ፖሊሶች ነበሩ። ውጪ በመስኮት ላይ ማለት ነው። ውጪ ነበሩ። ቀዳዳ ነበሩ። ውጪ አንደኛው ተኩስ ይላል። ዝም ብሎ ይቆማሉ። ፖሊሶች ነበሩ። ግን ፖሊሶች እነማን እንደሆነ አላውቅም። ቆርቆሮም ብትንትን ሲያረጉ የህግ አካል ሁሉ ነበር። መተኮስ ይችላል። ከዛ መጨረሻ ላይ በቃ ዴማ አባንሌ ዳንሌ ዱተርቲ ያለው ልጅ ነጭ ሹራብ ለብሶ የሆነ ኦዳ ያለበት ኮፍያ አድርጓል። ከዛ ሙቲማል ጎናሬ አሲ ኦላን ተቆመ ያለ
ኑቲማል ጎነሪ ኢሰሌም ቤካ አላው እሸቱን የተመታው ማለት ነው አን ከንዝራ ኦላ ሰገር ኢሰሌም ቤካ በቃ ሲባሲቲ አትጀለጎድ አለኝ እሺ ብዬ አወጣው እዛ ተራርኩኝ እኛ የተቆመን ጎረቤት ነው እኛ ምን እናርጋለን ግን እነሱ ያጠቁት ማይነስ ሰው ማይነስ ምንም መልካቸው ማይታወቅም የቄሮ ሴት አለ ወንድ አለ ምንም እንደዚህ ብትወረወር ራሱ አንድ ነገር ጠባትልም ግቢው ጥቅ ብሎ ጉዳት ያደረሱት በብሔራቸው ነው ጉዳት ያደረሱት ደግሞ አንቺ ኦሮሞ ነሽ እንግዲህ በብሔር ነው በብሔር ከሆነ እነሱ ኦሮሞንን የሚሉ ናቸው በምንድነው እናንተ ላይ የተለየ ጥቃት የደረሰው አንድ ሃይማኖት ላይ ነው እና እንዴት ነው እሱ ነገር እንዴት አንድ ሃይማኖት እኛ ክርስቲያን ነን እኔ ምን አውቃለሁ ሌላ ችግር ካለባቸው ወራጤ ምልልክ ነው የሚሉት ሲደበድቡ ወራጤ ምልልክ ያሉ ነው የሚደበድቡ አሁን ሙስሊሞች ላይ ወደ ጋብሰዋል ወይስ ኦርቶዶክስ ብቻ ነው ክርስቲያን ብቻ ነው እነታቸው ክር ያሰሩት ላይ አዎ ከቤት ውስጥ ሲወጣ መስቀሉን ሁሉ በጥሶበት ውጪ ነው ያሰርኩለት የሸቱን አንገቱ ላይ አለ ቤት አልጋ ላይ አልተደፋ አንገቱ ላይ መስቀሉ ወድቋል ከዛ ፈልጌ አንገቱ ላይ እዛ ወስጄ ነው የተኛበት ቦታ ላይ ነው ያሰርኩለት መልሼ መስቀሉ በጥሰው መስቀሉን ራሱ አንገቱ ላይ ቤት ውስጥ እሱን እየደበደቡ እኔን አውጥተው ወደ ውጭ ሱቅ ውስጥ አስገብተው እየቀጠቀጡኝ ነው ከአንገቱ ላይ መስቀሉ ወድቋል ከዛ ፈልጌ ነው አንገቱ ላይ መልሼ ያሰርኩለት አሁን እናንተ ቤታችሁ ፈርሷል ባለቤትሽ ሞቷል ልጆች ይዘሻል ህፃን አራስ ነሽ ቤተክርስቲያን ነው ያለሽው አዎ አሁን ማን ነው የሚረዳችሁ ቤተክርስቲያን ያው የሚመጣው እርዳታ ያገኛል ነው ምንድነው እርዳታው ከቤተክርስቲያን የተላከልን ነው ሩዝ አለ ለልጁ ብስኩት አለ ሳሙና ውሃ ብርድ ልብስ ሰጥቷቸዋል በጣም ጥሩ አሁን እዛው ቤተክርስቲያን ተጠልላችሁ ነው የምትገኙት አይዞሽ እንግዲህ እግዚአብሔር ይርዳሽ ካንቺ ጋር እግዚአብሔር